ማግኘቴ ጆባ ዊትነስ ሞክረዋል እንዴ? ጆባ እኮ ሱፍ ማድረግ ብቻ ነው፣ ምንም ነገር የለው። አሁን ኦርቶዶክስም ሆነ ሙስሊም ካልወደደ አልወደድኩም ነው የሚለ። እኔ በጌታ ፍቅር ወዳለሁ ብሎ ግሽልጥ አድርጎ ይሰድብሃል በጴንጤ። ይህ ፖለቲካ ነው። ሶስቱንም ሃይማኖት አወያይታላ? ያ ግን አዎ አወያይቻለሁ። በአንተ በዮናስ በአንተ አመለካከት ማን ጥሩ አድርጎ ያሸነፈ ወይ ደግሞ ለአንተ በደንብ ያሳመነ ማን? እሱም ብነገር የሆነ ቦታ ሴሌብሬት ያደርጋሉ፣ የሆነ ቦታ ያኮርፉብኛል። አባቴ ጾሜን ማበላሸት ፈልገ ነው አንተ ረጋጋበት አንድ ቦታ ላይ ምጸናበት የሚል ነገር አለ ወይስ ሌላ እምነት ለማየት ደግሞ ሙከራ ታረጋ? አረ ሌላ ምን አለ? ፍቅር ሲዝም አብዶበታል የራሱ እምነት። አንተን ተከትለው እኮ አሁን ለምሳሌ ደሩ ዛሃደሩ የተለያዩ ሰዎች ምናምን በአንተ ሙድ ውስጥ እኮ ገብተው ነበር። ካለ ደሩም ይመለሳል። ምን ችግር አለ? ቀለል አድርገው ይመለሳል። እሱም አይቼው ለካ ያልከው እውነት ነው ይልና ቀስ ብሎ ሻንጣ ይዞ ይመጣል። ምን ችግር አለ? እሱ እንዲያውም ኮቱ ምናምን አልታየም። ቬጋስማ እናቴ ቆራቢ ናት፣ እኔ ኦርቶዶክስ ነኝ ብሎ ነው የመጣው ራሱ ኢንተርቪው ሲደረግ ወይም እዛ ላይ ሲጠየቅ ሞኬ በራሱ ሙድ ነው ያለ። ኧረ መኩማ መኩ ነው ያልገባም